እያሰማች ነው እንዳትበላ አንዱ ባንክ ኮር ማን ድጉስ ሰላም ውድ የአብይ ተከታታዮች እንደምሰነበታችሁ። ዛሬ እንግዲህ ልጆቼ ፍራንክ ላረጋቸው ነው። አትበሉ ምን አለ መሰለ እንደዚህ አይነት ነገር ስታደርጉ ነገ ማሚ ልታስቀናን ትችላለች ብላችሁ ማሰብ ነበረባችሁ። ሙዝም አልቋል የለም ሙሳው ማይስተችን አቮካዶ በራል ደረቅ ነው አልበሰለም። በስራንች አልሰጥሽ ስቀናሽ አልሰጥሽ ከዛ ወይም ካልበሰለ አውጪና አንዱን አቮካዶ እንትን መፍጫ ሳይሆን እንትን አርጊንና ብለን እንበራለን። አልበሰለም አቮካዶ እንዳለ አልበሰለም። ባይበስልም እኮ ሲበስል ወይ እሺ ካለ አናስበላሽም። እሺ ፍቅርተ ልበላ ነው እኮ ድንች ስኳር ኧረ በቀደም ማለት ነው ምን እንዳረጉኝ ታውቂያለሽ ማለት ነው። አባባዬ ምን እንዳረጉኝ ልንገርሽ። ራሳችን በስራ ሰው ወይ እኔ እንጂ ንብላ ብስልሽ ብሉ አራሽ አይ ባባዬ ለዛ አይደለም ይባላል አላልከኝ። በቃ ይቅርታ ከዚህ በኋላ ስንገዛ ብርን እንበላለን ነው ነው ጉርሽን በሏት እሺ። አስተያየት አዲያታ ይሄ ድንች ስኳር ደግሞ በጣም ብታይ ፍቅር ታይ ገዛው ድንች ስኳር ማለት ነው። ዞር በል ስልኬ እንዳነካ በጣም ነው የሚጣፍጠው። ዞር በል ቆይ አስቀምጪው አቤት አስቀምጪው ዞር በል ከዚህ ጋር ዞር በሉ እንዳነኩ አቤኔዘር ሂዱ ቁጭ በል ነው ጥናታችሁን አጥኑ አልፋችሁ ይኸውላችሁ ምን የሚባል ነገር አለ መሰላችሁ ተራ ይደርሳል የሚባል ነገር አለ። ናግባ ና አቤኔዘር ና ቁጭ በል አርፈህ አትመጣም ና ቁጭ በል አንተ እና ስርዓት ይዘህ አጥና ጥናትህን አጥና። ጥናታችሁን አንብቡ አላልኳችሁም እንዴ? ና አንብብ ቁጭ በልና እንዳንጣላ። አሁን በጥናት ቀልድ እንደሌለ ታውቃለህ። ዘውዴ ግን እውነትሽን ነው። እንብላ አላሉኝም። አይ እኔ ግን ያሉኝ አልመሰለኝም ብለሻል እንዳሜ። አመሰግናለሁ እውነቱን ስለነገርሽኝ አመሰግናለሁ። አንዱ እዚህ ጋር ከዛው ወደ እንብላራኩሽም ገብቼ እኔ ግን ትዝ አላለኝም። አቤኔዘር እውነት ካልከኝ እኔ እልሃለሁ እንብላ እልሃለሁ። ግን ቆይ እስቲ ላስበበት በደንብ። አስበሽ ጨረሽ? አልጨረስኩም። ግን እናንተ ግን በቀደም ስትበሉ ጥላችሁኝ እንብላ ሳትሉኝ ስለዚህ አሁን እኔም እንብላ ልላችሁም ብቻዬን ብልት ዳቦ ገዝታችሁ ሀባብ ሲገዛልን አላስበላንሽም አስበላችሁኝ እንዴ? ከዛ ብዛልን ሲደውል መጣለው ሲል ብዛልን በዛው በላን አንቺ አናስበላሽ። እውነት? አው
አባታችሁ ይገዛላችሁ? አዎ በእኔ ጨክናችሁ? እናስበላሽ ግን ጥሩ ነው። እናስበላሽ። አንቺ ለምን አታስቢልኝም? እኔማ በቀደም እምቢ አላችሁ እንብላ ሳትሉኝ በላችሁ ጥላችሁ። እና ሀባብ አይደል እንዴ ትልቁ ነገር? አዎ ከዛ ሀባብ አይደል እንዴ ሰጠንሽ? ሀባብ አልሰጠንሽም? ዛውዲ ሀባብ ሰጠናትናለ ሀባብ ሰጠናታለ እኮ በላው እንደ ዘውዴ ሀባብ። አረ በላል መሰለኝ። ለማየ እኮ ነው የሰጠዋት። ለአንቺ መልሰል ከዚህ በኋላ ሊያስመጣ ለሊያትና ለማየ ብቻ ነው። ለአንቺ አንድ አላስበላሽ። እስቲ ልቅማት ብትይ አንድ አላስነካሽ። እሺ አፉ እንኳን አልነካት። እውነት ቆርቻ ዲና እና ትበላች አትጨብኝ። እውነት በጣም ነው የሚገርመው። ግን እናንተ ግን በጣም አድማ እያረጋችሁብኝ ነው። አንቺ እኮ ታዲያ አላስበላሽም አላልሽኝም? አይ እሱማ አላስበላሽም። መቼ አስበላሽኝ? እኔ በቀደም ሀባብ ትልቅ አይደል እንዴ? እና ትልቅ ቢሆን አላስበላችንም። አልሰበልተናታል። ደግሞ ከሁሉም የሚበልጠው ሀባብ አይደል? ዛውዴ ከሁሉም የሚበልጠው ሀባብ ነው እኮ። ከዚህ በኋላ ቆይ ሙዝ ምንም ሲገዛ ላንቺ አናቀምሳሽ። አቮካዶም ቢገዛ ጁስ ዛውዴ ትፈጭልናለች እንጂ ላንቺ አላስጠጣ። ደግሞ መፍጫውን አላስነካችሁም ካል ዝም ብለን ኧረ ዘውዴ ነይ ነይ ማርያምን ነይ። ምንድን ነው ያልከው? ንገራት። ምን ብላ ነው? መፍጫውን ቢካል ብሎንም አናስነካሽም ብሎን አስቀምጫ። ለምን ቢለማን ዛሬ ነበር ቪዲዮ መስራት የነበረብሽ ዘውዴ። ይኸውልሽ ግን እኔ የእውነት ስንጠይቅሽ ማለት ነው መቼ አስበሉኝ አላስበሉኝም አይደል? አትዋሽ። አረ ዳቦአቸውንም እራሱ አላስበሉኝም። ሀባብ አስፈልተናታል። ሀባብ አስፈልተናታል። አልበለትም መሰለኝ። እኛ ነን መሰለኝ የውብዬ እኛ ነን ይላል። እሷም ቀምሳለች። እንደዚህ አድርጋሽ ነው ሰምቻታለሁ። ኧረ እኔ መቼ አይቻት ይሄው ጠይቂያት። እንደዚህ ታወስኩ ነው ግን አስቀምሳ አንቺ ንገረኝ እስኪ። እኔ ውጭ እኮ ውጭ ሆኜ ነው ያበላሽባቸው አይደል? በልተብናል። ሊያቱን እኛም እየበላን እያለ እሷም በልተብናለች። እኔ አዋ ለምንድን ነው ታዲያ አፌ ውስጥ ቴስቱ ያልታየኝ? ምንም እኮ አልታወቀኝም እኮ። ግን ከዚህ በኋላ አሁን ግን ቆይ ድንች ስኳሩን ካበላኋችሁስ? አይ ካበላኋችሁ አናቀምስሽ። ለምን ካበላችሁ? አሁን ላካፍላችሁና እሷም ቆይታ ስላለች ጨርሰን ምናምን ነው እኛ ከዛ መጣጩን ዝም ብላ ፍራፍሬው ተክላካ በላበሽ ትብላ። ለምን በጣም አስርባችኋለች። በማውራት ብቻ አስራበቻችሁ ሳሰጥ። ስለዚህ ቅጣቷ ምንድነው? የሷም እናንተ ስበሉ አቁለጭልጫችኋት እንደዚህ ነው የምትባል። ስለዚህ ወይ ራሴ ልብለዋ ካልሰጡኝ እኔ በቃ ዝም ብዬ ራሴ ነው። እሺ ሹካ አልሰጥም። ሹካ ብቻ ስጭኝ ዘውድዬ። ምን ልታረው? አቦይ ጎልተው ካዛ ደውሎ ምን ልታረው? ሀባብ ግዛልን ብላ ነው አናስበላ። ሂዱ ቁጭ በሉ ነው ላምጣስ።
ወይ እናቴ ዛሬ አታስቁኝ። ዘውድ እሺ ሹካ አቀብኝ ለኔ ዘውድ እንትን ስመጣ ዛሬ ትመጣለህ? ና በማርያም ቶሎ ናና ትመለሳለህ። ለምን ሀባብ ገዛልና ሙዝስ ማን ያስቆልልጫል? አዎ ማን ያስቆልልጫል? በላችብን ጨርሳለች። እንቁልልጭ ብላናለች። ስኳር ድንቹን በስኳር ድንች እያስቀናችን ነው። አዎ ሁሉንም ነገር እሺ ሀባብ ገዝተና ብመጣስ? እሺ ሙዝ ግዛና ነገ። እሺ ነገ ሀባብ ግዛና ና። ማሚ ያንቆለለጠች እያበላች ነው። ማሚ ያንቆለለጠች እንቁልልጭ እያደረገች እያበላች ነው። እያሰማች ነው። ነገስ እያንቆለለጠች ነው። እያሰማች ነው። ወንዱም እዚህ ጋር አድርጌው ልብላ። ሄሎ አለው ለሰላም ነው። እኔ ምን ቀልዳለሁ እንዴ? ምን ነው የምቀልደው እንዴ? እና እነሱ እኔ ምን አውቃለሁ? እነሱን ጠይቃቸው እንዴ? እኔ ምግብ አልብላ እንዴ? እና በልቻው። እሺ ለማንኛውም ስልክ እየተደወለላት ነው። ዘውዴ አውቃ ነው እንዳዘጋው በቃ ሰርፕራይዝ ነው። ለእናንተ ነው ይሄ የሰራሁት፣ ለእናንተ ነው። ይሄው አልበላውም እኮ ሰርፕራይዝ ነው። አውቄ እኮ ነው። እሺ ነው ወንዱ ልጆች ብሉ፣ ጎበዞቼ ነው። ቅመሞች ለእናንተ ነው። በጣም ነው የሚጣፍጠው። ቀምሼዋለሁ። ሲጀምር እኮ ለእናንተ እኮ ነው የገዛሁት። ማርያምን ብሉ የኔ ፍቅሮች፣ ውድድ ነው ማረጋችሁ። ብሉ። አሁን ባይ ባይ በሏቸው። እየቀረስኳችሁ ነበር። ሰርፕራይዝ በሏቸው። በቃ